አቤት ቃዲስ። አባቴ እንዴት ናቸው? እናቴስ ጠነከሩ? ደህና ናቸው። አንቺስ በረታሽ? ደህና ነኝ ቃዲስ። እሺ ብዬ አርጁን አሁንም አልተውሽም እንዴ? ማለቴ ማስቸገሩን አልተዋል? አይ አያስቸግረኝም። ወደድኩሽ ነው ማለቱን ትቷል። ዛሬ እንዳጋጣሚ ነው ቀን ላይ የመጣው። ችግር የለውም። እኔ አንደርስታንድ አደርግሻለሁ። ችግር የለውም። እሺ ቃዲስ አመሰግናለሁ። በቃ ቀጠሯችንን ነገ እንዳትረሺ እሺ? ቢ ዳጣ ምንሽ ናት? ምንሽ ናት ማለት? ቆይ ለምን ጠየከኝ? አይ የማይሆን ደስ የማይል ነገር እያደረገች ነው። ነገ ስንገናኝ እናወራለን። ምንድን ያደረገችው ዳጣ? ምንድን ያለች? እኔ እኮ እንደ እህቴ ነው የማያ ስትለኝ አምኛት ነበር። አልገባኝም። ዝም የሚባል ነገር ነበር፣ ግን ያው ነገ አብረን ለመኖር እያሰብን ዝም ማለት ትንሽ አስቸጋሪ ነው እኮ። ዳጣ ምን ብላ ነው? ቀላል ነገር ነው ቢ እንገናኝ ነው የምትለኝ። እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። ይኸውልሽ ሸገየዋ፣ ፍቅር እኮ በፍክክር አይሆንም በወደደ ነው እንጂ። እሱማ ልክ ነህ። እኔ እኮ ድምጽህ ስለሚናፍቀኝ ነው። ደግሞ ድምጽህ ደስ ይለኛል። ምን ነው ፊቴን አትወጂውም ማለት ነው? አረ መልክና ቁመናማ ሸጋ ነህ። የማይሆነ ነገር አማክርሻለሁ ብዬ እኮ ነው። መቼም አጋጣሚ ሁሉ ዝም ብሎ አጋጣሚ አይደለም። እንዲያው ጉዳይ አወያይሻለሁ ብዬ ነበር። ምን አስበን? ወደ ሀገሬ ልመለስ አስቤ ነበር። ይዤሽ በድ ምን ትይኛለሽ? እንዴ ማለት ምን ማለት አለው? እኔ የእህት የመጠቃት አሳስቦኝ እዚህ በመጣ ገዜም አንጀቴን ብለው አሳዝነኝ። ደግሞ እሱ ምኑ ነው የሚያሳዝን? ሰለስትና መጥቻ ንቄ ቢይዘው እዚህ ደልቶኝ መሰለህ ምኖር ቢለኝ አንጀቴን በለኝ። እሱስ እውነትህን ነው። ገዜ እኮ ያሳዝን እና ልመለስ እያሰብኩ ስለሆነ ከወደድሽኝና ካመንሽኝ ይዤሽ ልሂድ። እሺ ላስብበት። አዎ አስቢበት። አንድ ነገር ሳልነግርሽ የማላልፈው ነገር ግን እኔ እንዲያው ላመነኝና ለወደደኝ ሰው ሟች ነኝ። እኔ አንቺን ቆፍሬም ሆነ አረሼም ሆነ አስተዳደር አያቅተኝ። ቀለበቱን መቼ ነው የምንገዛው? ይቅርታ ቃዲስ፣ ዛሬ ነገ እያልኩኝ አቆየሁ አይደል? በቃ ነገ እንሄዳለን። እሺ ኤቢ እንግዲህ ዛሬ በጣም ተናዳለች ማለት ነው። ምክንያቱም በዳጣ የተነሳ ነገር አሁን ደግሞ የኤቢ ፍቅረኛ ነገር እያቀባበለ ይገኛል ማለት ነው። የወንድ ነገር አላላቂ እንግዲህ አይጣል ነው። እውነት መናገር ቤተሰብ እንዲህ እያደረገች ነው እያለ ለኤቢ እየነገራት ነበረ። ኤቢም ደግሞ አታደርገውም እያለች ለሷ እየተከራከረች ትገኛለች። ዳጣዬ እኔ እህቴን አሳልፌ አልሰጥም፣ ምንም ይፈጠር ምንም፣ መቼም ቢሆን መቼም እህቴን አሳልፌ አልሰጥም። አንተን እኮ የለቀቀችልኝ እኔም ብላ እንጂ እሷ ሳወድ ቀርታ አይደለም እያለች ናታንን ራሱ ስትለው ነበረ። ናታን ምንም ይፈጠር ምንም፣ ታዲያ እኔ የምወደው ነኝ እንጂ ማፈቅረው የማልወደው እንዴት አፈቅራለሁ? እኔም እኮ የራሴ ስሜት አለኝ እያለ ናታን ራሱ እየተናገረ ይገኛል። አዎ እኛ ስለወደድናቸው ወይም ደግሞ ስለወደዱን ብቻም ሳይሆን እግዚአብሔር ስለፈቀደ ነው የሚሆነው የሚላለ ማለት ነው። እሷን በጣም ትወደዋለች፣ ግን ከዳጣ አይበልጥብኝም ብላ ለቃለች ማለት ነው። ከዚህ በላይ ምንም ማድረግ አትችልም፣ ምንም ትልም አትችልም፣ ምንም ጨምርም አትችልም። ሲጀመርም እሱ የሚወደው ዳጣን ብቻ ነው። እሷ ደግሞ በጣም ትወደዋለች፣ እሱ ደግሞ አይወዳትም። እና አሁን የያዘችው ፍቅረኛ እሱ ደግሞ በጣም በማስመሰል ላይ ይገኛል። ያገኘውን ያገደመውን ሁሉ ሲነዲፍ እንደ ንብ ይገኛል ማለት ነው። አሁን ናታን ጋር ራሱ ተመካክራ ነበረ። ዳጣዬ ናታን ይሄ ነገር እኮ በጣም ከባድ ነው፣ ቀለበት ሊያስሩ አይደለም ወይ? ስለዚህ አሁን ማስቆም አለብኝ። እውነተኛ ትክክለኛ ትዳርና ባል ከሆነ እለየዋለሁ፣ ካልሆነ ደግሞ እንኳን እነሱን ቀርቶ አይደለም ሌላም አውቃለሁ። ብዙ ነገሮች አሳልፌ መጥቻለሁ። እህቴን እንደዛ አሳልፌ የምሰጣት ነገር ምንም ነገር የለኝም። እህቴን ለማንም አልሰጣትም እያለ ትገኛለች ማለት ነው። እያለ ስትፈትነው ራሱ ባለፈው ስልክሽን ስጭኝ ፍቅረኛ አለሽ የለሽም እያለ አዋርቶ ኧረ በመድኃኒዓለም ስም አዋርቶ መልሶ ደግሞ ምንድነው ያደረገው? የእሷን ነገር ጣምዝዞ ወደ የእሱን ነገር ሁሉ ጣምዝዞ እንትን ብሎ ነው ወደ እሷ ያጠቃለለባት ማለት ነው። እሷ ተቀድማለች ብዬ ነበረ፣ እሱ ነው የቀድማት። እንግዲህ አሁን ነገር ሰርቶባታል። እሷ ኤቢና
ዳጣዬ በጣም ከባድ ችግር ላይ ይገኛሉ አሁን ላይ ማለት ነው። ቤተሰብ እዛ ይበጣበጣል። እነሱ ደግሞ እዚህ ሁለተኛ ግሩፕ ከፍተዋል። ሶስተኛ ግሩፕ ደግሞ ሰላም ዘንድ ያለ ቤቱ በሙሉ በብጥበጣ ላይ ይገኛል። አራተኛ ግሩፕ ደግሞ ገዜና ለዛሉ ማለት ነው። ሁሉም በጥንድ ላይ አሁን ተጠምደዋል ማለት ነው። ቤት ሁሉ በረብሻ ተሞልቷል ማለት ነው። ያ ፍቅር የሞላበት ቤተሰብ፣ ያ ሰላም የሞላበት ቤተሰብ ፍቅሩን አጥቷል ማለት ነው ዛሬ ላይ እና እንዴት ታረጋለች? ምን ብላህ ነው ንገረኝ እያለችው ነበር። ቴክስት ልካልኛለች፣ ቴክስቱን እልክልሻለሁ ብሏታል። ግን ይሄ ናታን ካወቀው ራሱ ናታን ያረጋጋታል የሚል ሀሳብ አለኝ። እሷ ግን ልትረጋጋም አይችልም። ምክንያቱም ናታንን ለቀቀች፣ መልሳ ደግሞ ይሄ ልታስለቀቀኝ ነው ወይ ሲላ ምንድን ነው ብላ ነው የሚሰማት። እውነት መናገር ከባድ ነው በእሷ ቦታ ላይ ሲሆን መልሳ ይሄኛውን ፍቅረኛ የያዘችው አንደኛ በናታን ምክንያት ናታን ለመርሳት ነው። ሁለተኛ ደግሞ አልሆነ ቦታ ላይ ነው የወደቀችውም። አይሆናትም ሲጀመርም በጎን ምጥንን ይላል፣ ምጥንን እየረብሽ ይገኛል። በጎን ደግሞ ዲያጣ ጋር ሲሉ ነበር። አሁን ደግሞ ዲያጣ ሳትቀድመው እሱ ቀድሟታል ማለት ነው። ምንድነው ያለው ማለት ነው? ቤተሰብ አባቴ ኧረ በመድኃኒዓለም ስም አባቴ እንዴት ሆነ? የልጃቸውን ወግ ማድረግ ሳያዩ እንዲሁ አንድ ነገር ባልሆኑ። የልዩ ወግ ማድረግ ሳይሆን መጀመሪያ ቤተሰብ ይቀድማል። ቤተሰብ ጤና ከሆነ ደህና ከሆነ ሁሉ ነገር ይደርሳል። ወግ ማድረግ ታየ አልታየ እርግጥ እውነት ነው። የቤተሰብ የልዩ ወግ ማድረግ ማየት በጣም ያስደስታቸዋል። እነሱን ምኞታቸውም ፍላጎታቸውም ነው። እነሱ ሲኖሩ ነው ደግሞ የሚያስደስተው። ስለዚህ መጀመሪያ የጋሽ ጤና ይበልጣል ማለት ነው። ጋሽ እግዚአብሔር ይማርህ እንላለን። እና አይደለም እኮ እንዴት እንደዚህ ትላለህ? ግን ለማንኛቸውም እንዴት እንደዚህ ልትል ቻልክ? በምን ምክንያት እንደዚህ ልትል ቻልከው? እያለች ዳጣም እየነገረች ቆይ አሁን እንግዲህ ይዘዋለሁ ንብረት ክፍፍል ነው የምለው እያለችው ነበረ። ንብረት ክፍፍል እኮ አለ። ያንን ንብረት ክፍፍልስ እንዴት ነው የሚሆነው? ስለዚህ የንብረቱ ክፍፍልም እኮ እንትን ይላል ማለት ነው። ሁለት ብቻ ናቸው ልጆቹ። ጋሼ ደግሞ ብዙ ባለሀብት አለው። እንግዲህ ለሁለቱ ልጆቹ ነው የሚደርሱ ምናምን እያለችው ስትለው አዎ ይደርሳል ይለኛል ብላ ስጠብቅ እሱ ደግሞ ጠምዞ ንብረት እኮ ምንም አይደለም የሰው ልጅ ሲቆም ነው እንጂ ንብረት ኖረ አኖረ ምን ያደርጋል? ዋና የሰው ልጅ ጤና መሆኑ ነው ዳጣ እያለ ለዳጣ ሲነግራት ነበረ። አሀ እውነት ነው የሰው ልጅ ነው እያለች በምን ቆይ አገኛለሁ እያለች ስታስብልን ነበረ። መጨረሻ ላይም ናታን ጋር ሲያወሩ ነበረ። በእንደዚህ ያለው ዙሪያ ውስጥም ማርትዬም ናታን እያረጋጋት ይገኛል። ተወኝ ናታን ግን ለምንድን ነው ለኔ ያልደወልክልኝ? ለነዳጣ እየደወልከው እኔ መስማት እፈልጋለሁ። ዶክተሪቱም ራሱ ልትነግረኝም አልቻለችም። ለነሱ ከምትናገር ለምን እኔ ያልነገርከኝም እያለ ማርትዬ ናታን እየተናገረችው ነበረ። ናታን ራሱ እማዬ አንቺ ትደነግጫለሽ ብዬ ነው ላንቺ መናገር መደወል አልፈለኩም ነበረ። ስለዚህ እነሱ ነግሬያቸው እነሱ እንዲመጡ ነበረ የፈለኩት ነው ያላት ማለት ነው። እሷም እንደምታረግለት ይቅርታ እንደሚደራረጉ ተስፋ አለን ማለት ነው። ቤተሰብ ይቅርታ አድርጊለት ማርትዬ ነው የምንለው እና ጋሽ ደረጀም አሁን ላይ ዝም ማለቱ በጣም መልካምነት ነው። ክፉ ማይወጣውም ዝምታው ጥሩ ነው። አንዳንድ መልሶች በሚመልስበት ሰዓትም አሁን መልሶ ማርትዬን ይሰብራት ነበረ። እሱ በዝምታ ተሞልቷል፣ ተውጧል ማለት ነው። በዚህ አጋጣሚ ለዛይ የምከጅበትን መንገድ አስተካክሊ። ምክንያቱም እየሸድ ያለው እያለች ነው ያው ከዚህ ከግሩፕ ሊያስወጣሽ ፈልጎ እንጂ ለትዳር ሊወስድሽ አይደለም። መጀመሪያ ቋይሱን ታውቂዋለሽ። ዝም ብሎ ወደድኩሽ ስላለ ተከተልሽ መሄድ ያለብሽ። መመራት ደግሞ እኛ የለብንም ማለት ነው። አትመሪ። ያለውን ነገር በትክክል አስበሽ አውጥተሽ አውርደሽ ራስሽ አስበሽ ወስኝ። ሰው ባለሽ አይደለም። አቻ ምን ይሁን ይኑረው፣ ትዳር ይኑረው፣ ቤት ይኑረው፣ ቤተሰብ ይኑረው፣ ምን ይሁን አታውቂም። አቻም ብቻ ነው የምታውቂው። ቁመናው፣ አለባበሱ፣ ወንድነቱ፣ ወንደነቱ የምትዩ ነገር እዛው ተከርኖ ይብሳል። በእውነቱ ነገር እውነት ለመናገር እኛ በአብዛኛዎቹ የአለባበስና መልክ ወይም ደግሞ ሌላ ነገር እያየን የምንጎዳዎች አለን። ብዙ ነገሮች የምንጥልባቸው ነገሮች አለን። አንቺም ደግሞ እንደዛ ሆነሽ መቀጠል የለብሽም። የራስሽን አቋም መያዝ አለብሽ።
ጊዜ ይወድሻል፣ ያፈቅርሻል። ሲቀጥል ደግሞ ያለውን ነገር እያስረዳሽ ይገኛል። እሱን ግን ልትረጁና ልትቀበዩ አልቻልሽም። አንዳንዴ እኮ ምን አለ መሰላችሁ አንዳንድ ቦታ ላይ ሌላ ሰው የሚያፈቅረው ሌላ፣ እሷ ደግሞ የምታፈቅረው ሌላ። እሷ ሌላ ሰው ይወዳታል፣ እሷ ደግሞ ሌላ ትወዳለች። እሷ በሌላ ታለቅሳለች፣ እሱ ደግሞ በሷ ያለቅሳል። ስለዚህ እንደዚህ መንገዱ የተምታታ መንገድ ስለሆነ አንድ ነገር ስለማይመጣ አንቺም ቁመሽ አስቢበት ነው የምንለው። እሱም ይሸዳለሁ የኔ ማር ምናምን ማርታ እያለ ይገኛል ማለት ነው። አቻዬ ያው ይስመርላችሁ፣ ውለዱ ክበዱ ነው የምንለው። ላንተም ከሆነች ለገዚም ከሆነች አንቺ ከሄድሽ ራሱ ምርጥ ሰራተኛ ልትመጣ ትችላለች። ባንቺ ጦስ ነው ይሄ ሁሉ ቤተሰብ እየተበጠበጠ ያለው እያለ ለዛም ገዜ ለለዛ እያላት ነበረ። እኔ ምን ላድርግ ታዲያ እኔም ሄዳለሁ እያለ ነበረ ገዜ። አንተ ማለት ታድርግ መልካም ነው ስትለው አንቺ ታርሽማ ሌላ ልጅ ስለሚመጣ ሽንጧ፣ ቆንጅነቷ፣ ሁሉ ነገሯ ምርጥ ልትሆን ትችላለች፣ እሷን አግብቼ እቀመጣለሁ እያላት ነበረ። እንጂዛ ስታዲሙ ትቀናለች አዙራ ማለት ነው። ኧረ እባክህ እኔ ሲጀመር አልሄድም፣ የትም ሄድበት ነገር የለኝም፣ የትም አልሄድም፣ ምን አገባህ እዙ ነው የምሆነው እያለ ነበረ። ሲቀጥል ደግሞ ምን አለ መሰላችሁ ጊዜ እውነት ለመናገር ሲናገር ራሱ በጣም አስተውሎ ነው የሚናገረው። ሰው ሲከፋው፣ ሲቸግረው፣ ሲጨነቅ ትቶ መሄድ የለበትም። በደስታውን በሁሉም የተጋፈጠ ሰው ዛሬ እንደዚህ መከራ ሲኖርና ብጥብጥ ሲኖር መውጣት የለበትም። ደስታውን መካፈል፣ ችግሩን መካፈል እያለ እየነገራት ነበረ። እኔ ልለቅ ነው እንደዚህ የሆኑ ቤተሰቡ ጋር እንደዚህ እየተምታቱ እንደዚህ ሰላም አተው እኔ መቀመጥ አልፈልግም እያለ ነበረ የምትገኘው ማለት ነው የሚገኘው ለዛ እንደዛ ስትለው ራሱ አይ ለምን እንደዚህ ታደርጊያለሽ? ምክንያቱም እንደዚህ በምታደርጊበት ሰዓትም እኮ ምንድን አሳልፈሻል? ከዚህ ከቤት ምጎሎች ነበረ። በፊት ፍቅር እንዲሆኑ ብዙ አሳልፈሽ ዛሬ እንዴት እንደዚህ ታያለሽ? ልጠፋ ነው ልወጣ ነው የምትዩ ባህሪ ለምንድን ነው እያላት ነበረ። እውነት ነው። በችግራችሁም በደስታችሁም ያለውን ሰው አብራችሁ መጋፈጥ እንጂ ያለባችሁ ከዛ ከሰው መራቅ የለባችሁም ማለት ነው። እሷም እንደዚህ እያለ ትገኛለች። ደግሞ በጣም የሚያሳዝነው ነገር ማለት ነው አርጁንዬ ምንም ማለት አንችልም። እንግዲህ አንተ ያለችው ልጅ ትደልህ። እውነት በጣም የኤቢን ስሜት እየጠበቀላት ያለው በአሁን ሰዓት አርጁን ነው ከምንም ከማንም በላይ። እሷም እሱ ላይ ያላት የሆነ አስተሳሰብና የሆነ እንትን ለውጥ አለባት። እሱም በቃ የእንትን የምትለውም ራሱ ከፍቅረኛዋ ጋር ነው ተነጥላ እህዲያ ሰላም ያለችውም ራሱ እሱም መጥቶ ከቤት ተቀምጦ እንዴት ነው ጋሽ ደረጀ እንዴት እንኳን አባዬን ማየ ሳይሆን ጋሽ ደረጀ ትዬ ማርታ እያለ ነው የሚናገረውና እንግዲህ ኤቢዬ ቀለበት መቼ ነው የምናደርገው? ነገ እኮ ላስርልሽ ፈልጊያለሁ አትመጭም እንዴ? እንደዚህ በቃ ጥሩ እያለ ከአርጁን ጋር ሆኖ ቁጭ ብሎ ባንድ እያወሩ ይገኛሉ። እኔ ልሂድ ዳጣ፣ ስለዚህ ኤቢ እንድትጨነቅብኝ አልፈልግም፣ ምን ይሉጣል እሷ ትጨናነቅ ምናምን ብሎ እሱ ሊወጣ ስትል አትወጣም። ምክንያቱም እዚህ ነው መቀመጥ ያለብህ፣ ዛሬ ያበጠ ፈነዳድ እንጂ አወጣም እያለች እሷ ደግሞ ለአርጁን እንድትሆንላት ነው የምትፈልገው ኤቢን ማለት ነው። አርጁን እንድታገባ ነው ዳጣ የምትፈልገው። ይሄኛውን በጣም አልወደደችውም። ብዙ አስመሳይ ነገሮችን እያየችበት ይገኛል ማለት ነው። እሱም ገዚ ራሱ አንተ ምስኪን ልጅ እንዴት ያለህ ልጅ ነህ፣ ጥሩ ልጅ ነህ። እውነት አንተን እንትን ሳልል አላልፍም፣ ምክንያቱም አንተ እንደዚህ ያለ ልጅ ነህ። ያኛው ቢሆን ግን አባረረው ነበረ፣ አንተ በመሆንህ አላባረረህም እያለ ይገኛል ማለት ነው። ገዚም ለአርጁን ነው የቆመለት ማለት ነው። እንግዲህ ቤተሰብ በቀጣይ እስከምንገናኝ ድረስ መልካም ቆይታ እያልኩ ከዚሁ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እያደረጋችሁ የምታበረታቱ ቤተሰብ ወይ ደግሞ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ቤተሰብ። አዲስ ጀማሪ እስከሆንኩ ድረስ የእናንተን ድጋፍ የኔ ትልቅ ብርታቴ ነውና የእናንተ ድጋፍ አይለይ ነው የምላችሁ። መልካም ጊዜ ይሁንላችሁ። ሰላም ያገናኘ። መልካም ቆይታ